አንድን ኸይር ስራ ወይም ደግሞ ጥሩ ስራ በመንሰራበት ጊዜ አላህ Subhanahu Wa Ta'ala ደግሞ ለኛ ምን ፕላን ያያረጋልን እንደሆነ አናቅ ነገ ምን ይዛ እንደምትመጣ አናቅ ሁሌም ግን እኛ ራሳችን ላይ ፎከስ አድርገን ትኩረት አድርገን ኸይር መስራታችንን ሁሌም እርግጠኛ መሆን መቻል ይኖርብናል ምክንያቱም አላህ እኮ የኸይር ስራ ሚንዳው ኸይር ቢሆን እንጂ ምንም እንዳልሆነ ነግሮናል በተጨማሪም ደግሞ አላህ Subhanahu Wa Ta'ala ያንዳንዱ ሰው ከሰራው ስራ ውጪ ምን አለው ብሎ ይናገራልና ኸይር የሰራ ኸይሩን ይመነዳል ከዛም በእጥፍ ድርብ ማለት ነው ሸርም ስናስቀምጥ ደግሞ ለራሳችን ነው ሁሉም ነገር የሚሆነውና ከውጪ የሚመጣ ነገር የለም ከድርጊታችን ከውስጣችን አመለካከታችን ያንዳንዱ ነገር ነው ሸሩንም ስቦ የሚያመጣብን ስለዚህ ሁሌም ቢሆን ኸይር የምናስብ ከሆነ ለሰዎችም ለራሳችን ኸይር የምናስብ ከሆነ ስለ አላህም ኸይር የምናስብ ከሆነ የተሻለ ነገር ይገጥመናል ማለት ነው